የዲሲፕሊን ዋጋ the price of principle። ብዙ ሰዎች ዲሲፕሊን ሲባል እንደ ቅጣት ወይም እንደ ስር ይቆጥሩታል። ነገር ግን እውነተኛ ዲሲፕሊን ነፃነት ነው። ዲሲፕሊን ማለት አሁን ለምትፈልገው ነገር ወይም ለጊዜያዊ ደስታ ስትል ለወደፊቱ ለምትመኘው ትልቅ ግብ ወይም ለዘላቂ ስኬት ታማኝ መሆን ማለት ነው። ዲሲፕሊን በምኞትና በስኬት መካከል ያለው ድልድይ ነው። ዲሲፕሊንና ስሜትን ማሸነፍ። ስኬታማ ሰዎችን ከሌላ የሚለያቸው ስሜታቸው ሳይሆን ዓላማቸው መምራቱ ነው። ስራ ለመስራት ሙድ እስኪመጣልህ የምትጠብቅ ከሆነ፣ ስሜትህ እስኪነሳሳ የምትቀመጥ ከሆነ መቼም ቢሆን ግብ ጋር አትደርስም። ዲሲፕሊን ማለት ባይመችም ደክሞም ቢሆን ዝናብ ቢዘንብም ወይም ፀሐይ ቢወጣም መደረግ ያለበትን ነገር በሰዓቱ ማድረግ ነው። ስሜት ተለዋዋጭ ነው፣ ዲሲፕሊን ግን ቋሚ ነው። የዲሲፕሊን ዋጋና የጸጸት ዋጋ። በህይወት ውስጥ ሁለት አይነት ህመሞች አሉ። አንዱን መምረጥ ግድ ይላል። የዲሲፕሊን ህመም። ይህ ህመም ጊዜያዊ ነው። ጠዋት ቀድሞ መነሳት፣ ስራ ላይ ማተኮር፣ ራስን መቆጣጠር ህመም ሊኖረው ይችላል። ነገር ግን ክብደቱ በግራም የሚለካ ቀልጣፋ ህመም ነው። የጸጸት ህመም። ይህ ህመም ግን በቶን የሚለካ ከባድ ነው። እድሜ ሲገፋ ምን ነው በሰራው በተጠቀምኩበት ብሎ መቆጨት የሚፈጥረው ስቃይ መዳኛ የለውም። ዛሬ በዲሲፕሊን የምትከፍለው ዋጋ ነገ በኩራት እንድትቆም ያደርጋል። በትንንሽ ነገሮች መጀመር። ትልልቅ ስኬቶች የትንንሽ ዲሲፕሊኖች ውጤት ናቸው። ዓለምን ለመለወጥ መጀመሪያ አልጋህን አንጥፍ። በቀን 10 ገጽ ማንበብ፣ በቀን 20 ደቂቃ ስፖርት መስራት፣ በሰዓቱ መገኘት። እነዚህ ጥቃቅን የሚመስሉ ልምዶች በሂደት ተደምረው ማንነትን ይገነቡታል። የተጠራቀመ ውጤት ኮምፓውንድ ኢፌክት። ዛሬ የምታደርጋት አንዲት በጎ ተግባር ነገ ትልቅ ውጤት ይዛ ትመጣለች። ዲሲፕሊን በስራና በፈጠራ። ለፈጠራ ባለሙያዎችና ለሰራተኞች ዲሲፕሊን ወሳኝ ነው። በዲጂታል ዓለም ውስጥ ትኩረትን የሚሰርቁ ነገሮች ሶሻል ሚዲያ ብዙ ናቸው። ዲሲፕሊን ያለው ሰው ስልኩን ዘግቶ ለስራ የሚሰጠው ጊዜ አለው። ጽናት ወይም ኮንሲስተንሲ። አንድ ቀን ሰርቶ ሳምንት ማረፍ ሳይሆን በየቀኑ በትንንሹም ቢሆን መጓዝ የዲሲፕሊን መገለጫ ነው። ውሃ ድንጋይን የሚበሳው በኃይሉ ሳይሆን ደጋግሞ በመውደቁ ነው፣ በጽናቱ እንደሆነ አስታውስ። ዲሲፕሊን ማለት በራስ ላይ የምታውጀው ንግስና ነው። የራስን ፍላጎቶችና ስንፍናዎች ባሪያ ከመሆን ወጥተህ ለራስህ በገባው ቃል የምትገዛበት ጥበብ ነው። የመጨረሻው መልእክቴ የዲሲፕሊን ዋጋ ዛሬ ይከፍላል፣ ውጤቱ ግን ለዘላለም ይኖራል። ዛሬ የምትከፍለው መስዋዕትነት ነገ የምትኖርበትን የክብር ህይወት ይወስነዋል። ስለዚህ ዛሬውኑ ወስን፣ በዲሲፕሊን መኖር ጀምር። ስላዳመጣችሁኝ አመሰግናለሁ። ከወደዳችሁት ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ።